ስለ ሳይለንሲዮ አፕዴት ይዤ መጥቻለሁ። እንዴት ናችሁ? ዛሬ እንግዲህ ብዙ ሰው ኮመንት እያደረገ ስለዚህ ነገር ምን ታውቃለህ፣ ምን መረጃ አለህ እያሉ እየጠየቁ ነበርና ስለዚህ ነገር ለማብራራት መጥቻለሁ። ሳይለንሲዮ ላይ አዲስ ፊቸር ተጨምሯል። ያ ፊቸር ምን እንደሆነ እናያለን። ከዛ በተጨማሪ አንዳንድ ብዥታዎች እስካሁን ድረስ ክሊር ያልተደረጉ ነገሮችን አንድ በአንድ እየፈታን እንሄዳለን ማለት ነው። ስለዚህ እስከ መጨረሻው መከታተል እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ። ምናልባት ስኪል ያላችሁ ሰዎች አፕወርክ ላይ ስራ እንሰራለን ብላችሁ የምታስቡ ሰዎች ስለ አፕወርክ እና ቋሚ ስራ ወደፊት ዘላቂ የሆነ ስራ የምታስቡ ሰዎች ካላችሁ ከስር በማስቀምጠው ሊንክ እየገባችሁ ሙሉ ኮርስን መከታተል ትችላላችሁ። እንግዲህ ሳይለንሲዮ ላይ እንደምታዩት እዚህ ጋር የተጨመረው ፊቸር ኤርኒንግ ቡስት የሚል ነው። ይሄኛው ምንድነው ካላችሁ እዚህ ጋር ስለ ቡስት ነው የሚያወራው። እንዴት ቡስት ይደረጋል የሚለውን ነገር አብረን እናያለን። እዚህ ጋር ይመጣል እንደዚህ እኔ ጋር እንደሚታዩት ቡስት ማድረግ እንዴት እንደሚቻል እዚህ ጋር መስማት ትችላላችሁ። ምንም የተለየ ነገር የለውም። ብዙ የሚያወዛግብ ነገር አይደለም። ስካም ለመባል የሚያበቃ አይደለም። ይሄ ፊቸር ከዚህ በፊት አፕ ላይም አለ። ለምሳሌ አፕ ላይ ሳይለንሲዮ ኮይን ለመሰብሰብ ስገቡ እንዲህ ይላል ማለት አድ እያያችሁ ኮይን የምትሰበስቡበት ፊቸር አለ እና እሱ ፊቸር ላይ ስገቡ አድ ፍሪ የሆነ ዴይሊ ሪዋርድ ለማግኘት ሰብስክራይብ አድርጉ ምናምን ይላል። ስለዚህ ይሄ እናንተን አሁን ስካመር ነው ለማለት የሚያበቃ ዲሲሽን ውስጥ የሚያደርስ አይደለም እና አንዳንድ ሰዎች እንደዛ ሲሉ ስለሰማሁት ነው። ሳይለንሲዮ ስካመር ሆነ እንደምናምን ስትሉ እየሰማሁት ነበር እና እዚህ ጋር ስቲል አሁንም ቢሆን ኦፖርቹኒቲ ላይ ያሉ ነገሮች አልተቀየሩም። ይሄ ምንድነው? ሳይለንሲዮ ኮይንን ቡስት ማድረግ ነው። ኤስኤልሲ ይላል እንጂ ዩኤስዲሲ አይልም። ዩኤስዲሲ ቡስት ማድረግ ይቻላል የሚል አላየሁትም። ኤስኤልሲ ማለት ደግሞ ሳይለንሲዮ ኮይን ነው። እሱ በጣም እንትን ነው ማለት በሰበሰብነው ልክ ነው አይደለም፣ ወዴት ኮንቨርት ይደረጋል እሱን ነገር ደጋግሜው የተወሰነ ነገር ስፔሲፊካሊ እንደዚህ ነው የተባለ ነገር የለም። ስለዚህ በዚህ መልኩ ተረዱ ብያችኋለሁ። አስፈላጊ ከሆነ ደግሞ እቺን ማብራሪያ ፕሌይ አድርጋችሁ ስሙ። እስከ መጨረሻው ታወራለች፣ ያለውን ዝርዝር ሀሳብ በሙሉ ታወራለች እና ምን እንደሚጠቅም እንዴት ኦፕሬት እንደምናደርግ ዲስከሽን ትሰጣለች። በዚህ መልኩ ተረዱ። ሌላው እንግዲህ እዚህ ጋር አንድ ጥያቄ ተጠይቄ ነበር በተደጋጋሚ ኦፖርቹኒቲ ላይ ገብታችሁ ስቲል ሌላ እየተነሳ ያለው ጥያቄ የባይናንስ አድሬስ አታች አድርገናል፣ ሌላ ዋሌት አድሬስ አታች አድርገናል፣ ሜታ ማስክ ግዴታ መሆን አለበት ወይ የሚል ነው። የሜታ ማስክ መሆን አለበት ያልኩበት ምክንያት ራሳቸው ኦፊሻሊ እንደዚህ ብሎ ስለተናገሩ ነው እንጂ እኔ አይደለሁም። ማለት ይሄን ሜታ ማስክ ፕሮሰስንም ያስቀመጡት ራሳቸው ናቸው። ስለዚህ በዛ መሰረት እናንተም ብታረጉ የተሻለ ይሆናል ማለት ነው። ይኸውላችሁ ሜታ ማስክ ዋሌት አድ መደረግ አለበት፣ ግዴታ ነው። ግዴታ ማለት ውዴታ ሳይሆን ግዴታ ነው። ምክንያቱም ሳይለንሲዮ ቶከናችሁን ወይም የምታገኙትን ሪዋርድ ሌላ ዋሌት ላይ አይልክም። ይህንን ወቁ። የራሳቸው ኦፊሻል ገጽ ላይ ነው ሜታ ማስክ ነው የምንጠቀመው የሚለውን ያሳውቁ ደጋግሞ። ስለዚህ በዚህ መልኩ ብትረዱ በጣም አሪፍ ነው። እናንተም ሪስክ ውስጥ ከምትገቡ ሰርታችሁ ሪስክ ውስጥ ከምትገቡ እንደዛ ቢሆን የተሻለ ነው። በነገራችን ላይ ይሄ ክሪፕቶ ነገር ዋሌት አድሬሱ በጣም የተለያየ ነው። በጣም አንዱ ከአንዱ ጋር በጣም ይለያያል ኮዶቹ። ስለዚህ ሰፖርት ማያደርግ ከሆነ ወደምትፈልጉት ዋሌት ላይ ዲፖዚት አይደረግም። ይሄንን አውቃችሁ ቀደም ብላችሁ እነሱ በሚሰጡት መሰረት መዘጋጀት አለባችሁ። እርግጠኛ ሆኜ ልንገራችሁ፣ ስለዚህ ነገር ቀደም ብላችሁ እውቀት ከሌላችሁ የሰራችሁትን ሳይለንሲዮ ወይም ዩኤስዲሲ ሉዝ የማድረግ እድላችሁ በጣም የሰፋ ይሆናል እና ያ እንዳይሆን ደግሞ እናንተ ቅድመ እውቀት ማዳበር መቻል አለባችሁ ብዬ ስለማስብ ነው ይሄንን ማወራላችሁ። መጠንቀቅ እንዳለባችሁ ስለሚሰማኝ ነው። አሁን እዚህ ጋር ምን ይላል?
እንደምታዩት ኦፖርቹኒቲ ላይ ስትገቡ ጆይን ኦፖርቹኒቲ ቱ ኤርን ሪዋርድ ባይ ሪከርዲንግ ኢን ስፔሲፊክ ላንጉዌጅ ይላል። ይሄ ማብራሪያ አሁን ለምሳሌ ገብቼ ባሳያችሁ ምን ይላል? ሳይሌንሲዮ ኮይን ቡስት ስታደርጉ እንደምታዩት ያው ለበሉ በዲፖዚቱ መጠን እንደሚያደግ ነው የነገሩን። ስለዚህ ለበል ማለት የቦነስ ለበል ነው። ያ ማለት እናንተ ለምሳሌ ዲፖዚት ባደረጋችሁ ልክ ቦነሳችሁ ከፍ ይላል፣ ለበላችሁ ከፍ ይላል ይላል። ስለዚህ እኛ ቦነስ አንፈልግም፣ ዲፖዚትም አናደርግም። ማንም ዲፖዚት እንዲያደርግና ለበሉን ለማሳደግ ብሎ ብሩ እንዲያስገባ እኔ አልመክርም። ምክንያቱም የትኛውም ስራ ላይ ከተከፈለ ከፍለን እንዲህ ካልን ትርጉም አልባ ስለሚሆን ማለት ነው። ስለዚህ በእኔ ሀሳብ ይከፍላል አይከፍልም፣ ይሄ ኤአይ ፕሮጀክት ይከፍላል፣ እርግጠኛ ሆኜ የምነግራችሁ ይከፍላል። ግን ደግሞ የሚከፈለው እንዴት ነው የሚለውን ነገር ቡስት ማድረግ፣ ይሄ ሆልድ ማድረግ፣ ስቴክ ማድረግ ክሪፕቶ ላይ ያለ ነገር ነው። ስለዚህ እናንተ ማወቅ ያለባችሁ ቮይሱ ላይ ትኩረት አድርጋችሁ ስሩ እያልኩ ነው። እስካሁን ድረስ እስከዛሬ ድረስ ያልኩት ኮይን ላይ ትኩረት አታድርጉ እያልኩ ነው። ሚኒት ላይ እና ሀውር ላይ እናንተ ጨዋታችሁን ተጫወቱ እያልኩ ነው። ስለዚህ ያንን ማድረግ ካቃታችሁ እዚህ ጋር ይሄኛው ለብል ለእናንተ ምንም አያስፈልግም። አሁን እዚህ ጋር ኤስኤልሲ ለማግኘት እንደዚህ ቡስት እናድርግ ምናምን የምትሉ ሰዎች ኤስኤልሲው ላይ አይደለም ፎከሳችን። ኤስኤልሲው እግረ መንገድ ነው። ኮይን ይሄን ያክል ሰብስብ ያለውና ስንት ያወጣል የምትሉ ሰዎች ኮይን ላይ አይደለም ትኩረቴ። እስከዛሬ ድረስ እየተናገርኩ ባለው ሁኔታ ኮይን ማተር አያደርግም በእኛ ሁኔታ ማለት ነው። ስለዚህ ማድረግ ያለባችሁ ምንድነው? ብዙ ሰዓት ሪከርድ አድርገን ብዙ ዶላር ለማግኘት ነው። ስለዚህ ሪከርድ የምናደርገው ነገር ላይ ፎከስ ብናደርግ የተሻለ ነው። ሪከርድ ስናደርግ አሁንም የሚነግራችሁ ሰዎች ኦፖርቹኒቲ ላይ ገብታችሁ ኦፖርቹኒቲ ላይ ያለውን የእናንተን ሪከርዲንግ ሪከርድ አድርጉ። ለምሳሌ አሁን እዚህ ጋር አማርኛ እኔ የጀመርኩት አለ። እሱ ኦልሞስት አሁን 3000 ምናምን ሰዓት ሪከርድ ተደርጓል ከ5000 ሰዓት። ምናልባት ይሄ ስንት ቀን እንደሚቆይ አናቅም። ቶሎ እዚህ ጋር የእናንተን ሪከርዲንግ ማክሲማይዝ ለማድረግ 5 ደቂቃ ሪከርድ የምታደርጉ ደጋግሜ እነግራችኋለሁ። እዚህ ጋር ይኸው ከ20 ሰከንድ እስከ 5 ደቂቃ ይላል። ባለፈው ስለዚህ ነገር አውርቻለሁ። አይ ቲንክ ብዙ ሰዎች ያልተረዳችሁት ነገር አለና እዚህ ጋር ማብራሪያ በደንብ ሰጥቻለሁ በባለፈው ቪዲዮ። አሁንም ልሰጣችሁ እችላለሁ። የሆነ ስክሪንሾት ቴሌግራም ላይ ላኩት አለ። እሱን ልክፈትና ላሳያችሁ። ይሄ ፎቶ ነው። ይሄ ፎቶ ምንድነው? ብዙ ሰው ጠይቋል ስለዚህ ነገር እና እቺን ነገር በአብራራ በጣም ቆይታለች። የቆየች ፖስት ነች። ትዊተር ላይ ነው ያገኘዋት፣ ግን ቴሌግራም ላይም ተለቋል፣ ዲስኮርድ ላይም ተለቋል። ከፈለጋችሁ በእነሱ አናውንስመንት ቻናል ላይ ታገኛላችሁ። ይሄ ማለት ምን ይላል? ኢንአፕ ኮይን ካልኩሌት የሚደረገው ቪኤዲ ያለፈ ቮይስ ብቻ ነው ይላል። ያ ማለት ቮይስ አክቲቪቲ ዲቴክሽን፣ ቮይስን ሪከርድ ስናደርግ ያንን ዲቴክት አድርጎ ነው የኛ ኢንአፕ ኮይን የሚቆጥረው። ያ ኢንአፕ ኮይን ኦልሞስት እኔ ነግራችኋለሁ ደጋግሜ፣ ስለ ኢንአፕ ኮይን አይደለም አሁንም ትኩረታችን። ስለዚህ እኛ አሁን ቪኤዲ ማለት ቮይስ አክቲቪቲ ዲቴክሽን ላይ ትኩረት የምናደርገው ምንድነው? ቮይሳችን ኳሊቲን አልፎ ኳሊቲ ቼከሮች ቼክ አድርጎ አልፎ የሚሰጠው ቫልዩ ነው እኛ ጋር ትኩረት የሚያገኘው። ስለዚህ በትክክል ያወራናቸው ይላል እዚህ ጋር። ይሄ ማለት ነው ይልና በትክክል ያወራናቸው አክቹዋል ስፖከን ታይም ነው ሪከርድ የሚደረገውና አክቹዋል ስፖከን ታይም ማለት እኛ ትክክለኛ ቋንቋን የሚገልጽ ማብራሪያ በሰጠናቸው እንትኖች ናቸው። ይህ ማለት ዝም ያልንበት ቦታ፣ ፓውዝ ማለት ይሄ ትንፋሽ እየወሰድን ብለን ጸጥ የምንልበት ቦታ፣ ባክግራውንድ ጫጫታ ያለበት ሁኔታ፣ እነኚህ ነገሮች ካውንት አይደረጉም ነው እዚህ ስራ ላይ። እነኚህ ዝም ያልናቸው የተለያዩ ምክንያት ያቋረጥናቸው ቦታዎች ላይ ይቆረጣል፣ ንግግራችን ይገባል ማለት ነው። ያ ደግሞ የሚሆነው እንዴት ነው?
በፍጥነት መናገር የለብንም። ናቹራል ቶን ማለት ሰው ሲናገር ናቹራል የሚያወራውና በተፈጥሮ ቀስ ብሎ ረጋ ብሎ የሚያወራውና በጣም በፍጥነት የሚያወራው ይለያያል። ስለዚህ እኛ ማውራት ያለብን በናቹራል ቶን በዝግታ ኖርማሊ በምናወራው መሰረት ማውራት አለብን እና ቃላት አጠራር ላይ ለምሳሌ የኛ አጠራር በፍጥነት የሚጠራ ከሆነ ናቹራል ቶን አይደለም ብሎ ውድቅ ያደርግብናል ማለት ነው። ስለዚህ ምንድነው ሪከርድ ያደረግነው 5 ደቂቃ ከሆነ እኛ ለኛ የሚከፈለው 5 ደቂቃ መሆኑን እርግጠኛ መሆን አንችልም ማለት ነው። ስለዚህ ምንድነው መሃል ላይ የሚቆረጡ ነገሮች አሉ። ኳሊቲ ቼከሮች የሚቆርጡት ነገር አለ። ስለዚህ ይህንን አልፎ ነው ለኛ ቪኤዲ ታይም ካልኩሌት የሚደረገው። ይህንን ማወቅ አለበት አንድ ሳይለንሱ የሚሰራ ሰው ማለት ነው። አንዳንድ ሰው 10 ሰዓት ሪከርድ አድርጌ ወደ 8 ሰዓት ወረደ ይላሉ። ኳሊቲ ቼክ ሲያደርጉ ኳሊቲ ቼከሮች የሚቆርጡት ነገር አለ። ሳይለንት የሆንበት ባክግራውንድ ጫጫታ የነበረበት እነኚህ ይቆረጣሉ ብዬ ደጋግሜ አውርቻለሁ። እንግዲህ ይሄንን ፌር እንዲሆን ትራንስፓረንት እንዲሆን ፍትሃዊ እንዲሆንና ግልጽ የሆነ ነገር ለእናንተ ለመፍጠር ነው ይሄንን ሲስተም ይሄንን ማብራሪያ የሰጡት አቢዩዝ የሆነ ነገር እንዳይኖር። ስለዚህ በዚህ መሰረት ሪከርድ ማድረግን እንዳረሱ። ቪኤዲ ታይም ማለት ቮይስ አክቲቪቲ ዲቴክሽን እነኚህ በጣም ወሳኝ ናቸው። እነኚህን ነው አሁን እዚህ ጋር ቡስት ማድረጊያው ላይ መጥቶ አዲስ የመጣው በጣም ትኩረት ያደረገው ማለት ነው። ስለዚህ በፐርሰንቱ መሰረት እንዲያድግላችሁ ኤስኤልሲ ማለት ነው። ስለዚህ እኛ አሁን ትኩረታችን ዩኤስዲሲ ብያለሁ ደጋግሜ። ስለዚህ ዩኤስዲሲ እና ኤስኤልሲ ልዩነት ማወቅ ከፈለጋችሁ እዚህ ጋር ኤርኒንግ ላይ ግቡና እዚህ ጋር ይኸው ዩኤስዲሲ እዚህ ጋር ነው የሚታየው፣ ኤስኤልሲ ደግሞ እዚህ ጋር ነው የሚታየው። ስለዚህ እናንተ አሁን ዩኤስዲሲ ኢናፕ ኮይን ኤስኤልሲ የነኝን ልዩነቱን በደንብ ማወቅ አለባችሁ። ዩኤስዲሲ ኢናፕ ኮይን እና ኤስኤልሲ ትኩረታችን ዩኤስዲሲ ይሁን ብያለሁ ደጋግሜ። ዩኤስዲሲ ማለት እኛ በሪከርድ ባደረግነው በአንድ ሰዓት $10 የሚከፈል ነው። በዚህ ላይ ትኩረት አድርገን እንስራ ነው። ይሄንን ትኩረት ካላደረግን ኢናፕ ኮይን እና ኤስኤልሲ ከሆነ ሌላ ነገር ውስጥ እንገባለን። ኢናፕ ኮይን እግረ መንገድ የሚሰጥ ነው። ኤስኤልሲም ደግሞ ይሄ ኢናፕ ኮይን ካልኩሌት ተደርጎ ሲቀየር ኤስኤልሲ የሚሆን ነው። ስለዚህ እኛ ኢናፕ ኮይን እና ኤስኤልሲ ላይ አይደለም ትኩረታችን ዩኤስዲሲ ነው ብያለሁ ደጋግሜ። ስለዚህ ምን እንድታደርጉ ፈልጋለሁ አሁን ሪካርዳችሁን 5 ደቂቃ ትክክለኛ የሆነ ቅድም በነገርኳችሁ ኢንስትራክሽን መሰረት ፓውዝ ሳይበዛ ባክግራውንድ ጫጫታ ኖይዝ ሳይኖር ከዛ ደግሞ ናቹራል በሆነ ትክክለኛ ንግግር በሆነ መልኩ ሪከርዳችሁን ቀጥሉ። ከዛ ውጪ ሌላ አክሽን አትውሰዱ። እዚህ ጋር ለምሳሌ ሊደር ቦርድ አድ በተደረገ ጊዜ ማንም የጠየቀ የለም። ምናልባት በዚሁ አጋጣሚ ይሄ ሶሎሞ የሚባለው ሰውዬ ኢትዮጵያዊ ነው አይ ቲንክ አይቻለሁ ትላንት። ምናልባት የዚህ ቲም አባል ከሆነ ባገኘው ደስ ይለኛል። 86 ሰዓት ሪከርድ ያደረገ ሰው ነውና የዚህ ግሩፕ ውስጥ ካለ ኮሜንት እንዲያደርግና እንዳወራ ፈልጋለሁ። ምናልባት አሁን እዚህ ጋር አይ ቲንክ ካሉ ከመቶዎች ውስጥ አለው የምትሉ ሰዎች እስቲ ያው አይ ቲንክ ንጉስ የኛ ቲም አባል ነው እያስባለሁ። ሌሎቻችሁም አላችሁ። እስቲ ሊደር ቦርድ ላይ ገብታችሁ የራሳችሁን እዩና እኔ 10ኛ ወይ 20ኛ ምናምን ብላችሁ ጻፉ። ይኸውላችሁ ቀልድ አይደለም። አሁን ሰዎች እየሰሩ ነው፣ እያያችሁ እንድትሄዱ ነው ብዬ ነው እዚህ ጋር ማሳያችሁ። አይ ቲንክ ከቲማችን ብዙ ሰው አለ ብዬ አምናለሁ። ይሄ ማለት አሁን እዚህ ጋር ማብራሪያ ለመስጠት ሞክራለሁ። ይሄ ቪኤዲ ያለፈ ታይም ከሆነ የዚህ ሰው ሪከርድ 86 ሰዓት ሪከርድ ያደረገው ሰውዬ ቪኤዲ ታይም አልፎ ከሆነ $860 አለ። ቀላል አይደለም። $860 እዚህ ጋር በክሪፕቶ የተቀየረ በቃ ከዚህ ወደ ሜታ ማስክ አስገብቶ ከሜታ ማስክ ወደ ባይናንስ የሚያዘዋውረው $860 አለ። ያ ማለት
ኦልሞስት ወደ 100 ምናምን ሺህ 170 180 ሺህ አካባቢ ሰርቷል። ይሄ ሰውዬ ቀልድ አይደለም ልላችሁ ለማሳየት ፈልጌ ነው። እና ይሄም ገዋሽም ለምሳሌ 55 ሰዓት ማለት $550 አለው ማለት ነው። በ10 ማባዛት ሚኒመሙ 10 ስለሆነ ማለት ነው። ስለዚህ በዚህ መልኩ ብትሰሩ ቀላል ነው። እዚህ ጋር ይሄንን ልምድ ብናደርግ አሁን ደግሞ ኢትዮጵያ ውስጥ በጣም የተለያዩ ኦፖርቹኒቲዎች እየመጡ ነው እና ያንን ወደፊት በደንብ ማብራራላችሁ ይሆናል እና በጣም አሪፍ ነገር ለዲጂታል የሚጠቅም ነገር እየመጣ ነው። በደንብ እያብራራው ሄዳለሁ ወደፊት ካለን ነገር ጋር በፊት የነበረውና አሁን ያለውን እያነጻጸርኩ ቪዲዮ የምሰራላችሁ ይሆናል። ስለዚህ ጠቃሚ እንደሚሆን አልጠራጠርም። ይህንን ቪዲዮ ላይክ ማድረግ እንዳትረሱ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ